እያየሻችሁ እንዴ ዲቃላ ይቅርታ እሺ በጣም አኩርፊኝና ለባብልሽ ሁልጊዜ ካንቺ ጋር መጫወት ያጠፋል ትካዜ እህቴ ለምን አልቀሰቀሽኝ? ስላረፈድብኝ እኮ ማታ እኮ አምሽተህ ስለገባክ ደክሞ ካልብዬ ነው ወንድሜ። ቢሆንም ብቀሰቅሽኝ አሪፍ ነበር። ብዙ ስራ እኮ ነው ያለብኝ። አንተ ወሬ አለብክ ደግሞ ማታ ደግሞ እየቃዠህ ነበርኩ። አንቺ ደግሞ ወሬ አልቅብሽ። ደግሞ ምን ብዬ ነበር ስቃዥ የነበረው? እሱን ተውና ወንድሜ ግን ፍቅረኛ አለክ? የለኝም። ግን ምን ወንድሜ? ከኔም ሆን ከማትል ሴት ጋር ፍቅር ይዞኛል። ግን ወንድሜ ለሷ ስሜት እንዳለህ ነግረሃታል? የሌላ ሰው ናት። ባለችበት ህይወት ደግሞ በጣም ደስተኛ ነች። ልረብሻት አልፈልግም። ወንድሜ የሌላ ሰው የሆነችን ሴት በማፍቀር ለምን ራስህን ትጎዳለህ? እህቴ ፍቅር እኮ ምርጫ አይሰጥም። ሳታስቢውና ሳትዘጋጅ የሆነ ልብ ውስጥ ወድቂያለሽ። ለዛ ሰው ደስታ ስትይ ደግሞ የራስሽን ደስታ ታጫለሽ። ምን ልታረግ አሰብክ? ምን አስባለሁ? ከርቆኝ ደስታዋን እያየሁ ፍቅሬን አስታግሳለሁ። አይ ትንሿ ብዙ ነገር አስታውሽ። በይ እንግዲህ አንቺም ወደ አጠባሽ እኔም ወደ ስራዬ። ወንድሜ ይቅርታ እሺ። ሁልጊዜ ከጎን ነኝ፣ ደግሞ እወድካለሁ። እኔም በጣም እወድሻለሁ። ደግሞ ምሴን መሳዘሽልኝ ነሽ። ሳሪ ሼሆ ደወለ እና አንቺላታ ምን ትጠብቂያለሽ? ሄሎ የኔ ፍቅር አራለሁ በሰላም ነው። ትንሽ እኮ ማዘርን አሟት ማስቸገር ካልሆነብኝ ትንሽ ብር ብትልክልኝ ደስ ይለኛል። 100 አካባቢ። አው በቂ ነው ለጊዜውም ቢሆን። እሺ የኔ ፍቅር እሺ፣ አመሰግናለሁ። እሺ የኔ ፍቅር እሺ የኔ ፍቅር ኢክስ ተሳክቷል። ስሚ ቢያንስ ይሄ ብር ቁም ነገር ላይ መዋል አለበት። ቢያንስ አልጋ ማሰራት አለብሽ። እውነትሽን እኮ ነው የኔ እናት። በቃ እሺ ቦርሳዬን ይዤ መጣሁ። ሕይወትና ተስፋ ምኞትና ይጭ እኔ አሁንስ ምርር ነው ያለኝ። ምንም ሊሞላልኝ አልቻለም። ወንድሜ ህይወት እስካለ ትግል አለ። ዋናው ቁም ነገሩ እንዴት ከዚህ ጋር ራሴን አውጣለሁ ብሎ ማሰብ። ወር በመጣ ቁጥር እዳ እየበዛ ነው እና እኔ እየኖርክ ነው የምትሉት? አዎ እየኖርክ ነው። ችግሩ የተሰጠህን ነገር አብቃቅታ ለመኖር ነው። ምን አለኝና ምን ሰጠኝና ነው ማመሰግነው? አይ አንተ የተሰጠንን ብናቅ የጎደል ነገር የለም። የተባለ አባባል ለአንተ ሳይሆን አይቀር። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ያለው ላንተ ነው። ስለዚህ አብዙት የፈተነ የተሻለ ሊሰጥ ስለሆነ አመስግን ነው ብለሽ ነው? እሺ እያየሻችሁ እንዴ ዲቃላ ይቅርታ እሺ በጣም እና ሰዎች ምሳ እንወጣ? አዎ ኧረ እኔም በጣም እርቦኛል። እንብላ እንጂ። ሰዓቱ ደረሰ። ግን ምንድነው ትንሿ ቆየች። በሰላም ነው? ይሄው እንደውም መጣች። ምን ነው ትንሿ? ፊትሽ ልክ አይደለም። ምንም ወንድሜ ምንም አልሆንኩም። እውነቱን እኮ ነው። ፊትሽ ልክ አይደለም። የሆንሹ ነገር አለ እንዴ? አረ ምንም አልሆንኩም። ትንሽ ፀሐይ ይሆናል። በሉ ነው ምሳ እንብላ። እዚህ ቤት ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? አልጋ እንድትሰሩልን ፈልገን ነበር። አዎ ልክ ናት። ሰው ነው የላከ። ቆንጆ አልጋ ይሰራሉ ተብለን። እሺ ችግር የለውም። አሪፍ አልጋ እንሰራላችኋለን። ግን አሁን ምሳ እየበላን ነው። ከምሳ በኋላ መሆን ይችላል? ችግር የለውም ይቻላል። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ማለት እህቴ ታውቂያቸዋለሽ? አላውቃትም፣ ግን ወደዚህ ስመጣ ቃላ ሰድባኝ ነው። ምን አልሽ አንቺ ውርጋ? ተረጋጋ ሳሚ። ለምን መረጋጋት ነው? አይኗን ማውጣት ነው እንጂ። ይቅርታ የኔት ሴት ልጅ ሆነሽ ዲቃላ ብሎ መሳደብ አይከብድሽ? ደግሞ ሴት ዲቃላ ልጅ ብትሆን ፈጣሪ ወደዚህ ምድር እስከፈጠራት ድረስ ያለ ምክንያት አልፈጠራትም። የምትናገሪውን ነገር ለአፍሽ ለከት ይኖርሽ። ይቅርታ እኔ ከእንደዚህ አይነት ሰው ጋር ስራ መስራት አልፈልግም።
በጣም ይቅርታ። አያታቸው እነዚህ ነይ እንውጣ። ወይኔ ቃል ይሄ አመዳ ምን ነው እንደዚህ ያለኝ? ኧረ ቃል ተረጋጊ።